ሰላም እግዚአብሔር ከእናንተ ጋር ይሁን። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የአብይ ጾም በሰላም በፍቅር አደረሳችሁ አደረሰን። ከባሃ ሚዲያ የዕለተ ሰኞ አጫጭር ዜናዎችን ወደ እናንተ አደርሳለሁ። ከዜናዎቹ ጋር እኔ ዲያቆን ሙላት ነኝ። አብራችሁን ቆዩ። በመጀመሪያም አርዕስተ ዜና። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት አብይ ጾምን አስመልክተው አባታዊ መልእክት አስተላለፉ። ተጨማሪ ያለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በዛሬው ዕለት የሚጀምረውን የ2018 ዓመተ ምህረት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን የአብይ ጾም ሱባኤ በማስመልከት አባታዊ መልእክታቸውንም አስተላልፈዋል። በመልእክታቸውም ጾም መጾም ከፍቅረ መባልት ከፍቅረ ንዋይና ከፍቅረ ሲመት ፍላጎት ጨርሶ መራቅ መሆኑንም ገልጸዋል። የጾም ዋና ዓላማው ስጋዊ ፍላጎትን መግራትና በምትኩ ደግሞ መንፈሳዊ ፍላጎትን በማጎልበት መሆኑን የጠቀሱት ቅዱስነታቸው በመሆኑም ምዕመናን ይህንን መርህ ጠብቀው መጾም ግዴታቸው እንደሆነም ገልጸዋል። የጾም ዓላማውና ግብ ጽኑ ሃይማኖት፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጽ ፍትህና እኩልነት እንዲሁም ወሰን የሌለው ርህራሄን በውስጣችን ብሎም በዓለማችን ማስረጽ መሆኑን በውል ተገንዝበን መጾም ይገባናል ሲሉም አስገንዝበዋል። ቅዱስነታቸው አክለው በጾሙ ወቅት ከልብ መጸለይ፣ የተራውትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትንም በማስታረቅ ፍትህ ለተነፈጉት እውነተኛ ፍትህን በመስጠት ጾም መጾም እንደሚገባም አሳስበዋል። በተለይም የህዝባችንና የሀገራችን ዋነኛ ችግር ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ በመተሳሰብና በበጎ ተግባራት መዋዕለ ጾሙን እንድንጾም አባታዊ መልእክታቸውን አስተላልፈዋል። የቅዱስነታቸው በረከት ይደርብን፣ አሜን። በቄለም ወለጋ ደብረ ገሊላ ቅዱስ አማኑኤልና በሰዌ ወረዳ ደብረ ራማ ቅዱስ ገብርኤል አብያተ ክርስቲያናት በብፁዕ አቡነ ሩፋኤል ሊቀ ጳጳስ ተባርከው አገልግሎት መስጠት ጀመሩ። ተጨማሪ ያለን። ብፁዕ አቡነ ሩፋኤል የቄለም ወለጋ የአሶሳና የጋምቤላ የደቡብ ሱዳን አህጉረ ስብከት ሊቀ ጳጳስ በጋምቤላ ሀገረ ስብከት ሀገራዊ የሰበካ ጉባኤ ስምሪትን በጋምቤላ ባካሄዱት ማግስት ወደ ቄለም ወለጋ ሀገረ ስብከት በማቅናት በቆይታቸውም አዳዲስ አብያተ ክርስቲያናትን የመትከል ስራ ላይ አጽንዖት በመስጠት እየሰሩ መሆናቸው የሀገረ ስብከቱ ሕዝብ ግንኙነት ገልጿል። እንደ ክፍሉ ገለጻ ከሆነ በቄለም ወለጋ በአንፊሎ ወረዳ የሙጊ ደብረ ገሊላ ቅዱስ አማኑኤል፣ በሰዌ ወረዳ የማጣ ደብረ ራማ ቅዱስ ገብርኤል አብያተ ክርስቲያናት በብፁዕ አቡነ ሩፋኤል ተባርከው አገልግሎት ጀምረዋል። በመቀጠልም ብፁዕነታቸው ወደ ቤንሻንጉል አሶሳ ሀገረ ስብከት በማቅናት ከክልሉ መስተዳድር 20,000 ካሬ ሜትር በማስፈቀድ ዘመናዊ መንበረ ጵጵስና ለመገንባት የመሰረት ድንጋይ የጣሉ ሲሆን በአምባ 16 የቅዱስ ናኩቶ ለአብ የቅድስት ኪዳነ ምሕረት አብያተ ክርስቲያናትን በብፁዕነታቸው ተባርከው ቅዳሴ ቤታቸው የተከበረ ሲሆን በዚሁ ቀን የ8 አብያተ ክርስቲያናትም የመሰረት ድንጋይ ተጥሏል። በተያያዘ ዜና በክልሉ መስተዳደር መልካም ፈቃድ በማግኘት በእንዚ ተራራ ላይ የዳግማዊ ደብረ ዳሞ የሚል ስያሜ የተሰጠው የአቡነ አረጋዊ ገዳም ለመስራትም የመሰረት ድንጋይ ተጥሏል። በመጨረሻም ብፁዕነታቸው የሀገረ ስብከቱን ሰራተኞች ኑሯቸውን ለማሻሻል በሚያስችል መልኩ የደሞዝ ጭማሪና የስራና ሰራተኛ ድልድል እንዲሰራ መመሪያ ሰጥተው አብይ ጾምን ለማሳለፍ ወደ ገርጀር አቡነ ተክለ ሃይማኖት ገዳምም አቅንተዋል። ቤተ ቅዱስ ያሬድ የቅኔ ምስክር ጉባኤ ቤት 21 ደቀ መዛሙርትን በመምህርነት አስመረቀ። ተጨማሪ ያለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት በደብረ ጽዮን ሰላም አርጊው ቅድስት ማርያም ቤተክርስቲያን የሚገኘው ቤተ ቅዱስ ያሬድ የቅኔ ምስክር ቤት ጉባኤ ከጉባኤ ቤቱ መምህር መጋቤ አእላፍ ቅዱስ ያሬድ ለበርካታ ዓመታት የቅኔ ሙያቸውን ያጠናቀቁ 21 እጩ የቅኔ መምህራን በትላንትናው ዕለት አስመርቀዋል። የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃምም በመርሃ ግብሩ ላይ ተገኝተዋል። በደቡብ አፍሪካ የራስተንበርግ መካነ ሰማዕት ቅድስት አርሴማ ወአቡነ ተክለ ሃይማኖት ቤተክርስቲያን በብፁዕ አቡነ ሄኖክ ተባርኮ ቅዳሴ ቤቱ ተከበረ። ተጨማሪ ያለን።
በደቡብ አፍሪካ የራስተንበርግ መካነ ሰማዕት ቅድስት አርሴማ ወአቡነ ተክለ ሃይማኖት ካቴድራል ተባርኮ ቅዳሴ ቤቱ በድምቀት ተከብሯል። በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መሰረቱ የተቀመጠው ቤተክርስቲያኑም በአጭር ጊዜ ተገንብቶ መጠናቀቁም ተመልክተናል። በበዓሉም ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስና የሀገረ ስብከቱ የክፍል ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች እንዲሁም በርካታ ምዕመናን ተገኝተውበታል። የተወደዳችሁ ተመልካቾቻችን ለዕለቱ ያዝናቸው መረጃዎች ያስደመጥናችሁን ይመስሉ ነበር። ከቀሪዎቹ የባህ መርሃ ግብሮች ጋር ቆይታ አድርጉ እያልኩ እኔ ከወዲሁ ተሰናበትኩ። ቸር ሰንብቱ።